እያደረጋችሁ እንደሆነ አውቃለሁ። ስልካችሁን ከፍታችሁ በትዝታ ማህደር ወደ ኋላ እየተጓዛችሁ ነው። ያንን ሁሉ የፎቶ ስብስብ ዝም ብላችሁ አታዩም። ልባችሁን ይበልጥ የነኩትን እነዛን መርጣችሁ ያወጣችኋቸውን ምርጥ ፎቶዎች ብቻ ደጋግማችሁ ነው የምታዩአቸው። የዚያን ጊዜ አብራችሁ ያሳለፋችሁትን ልዩ የጉዞ ትዝታ በፎቶ ላይ ሁለታችሁም በደስታ ስትስቁ የፀሐይዋ ብርሃን ፊታችሁ ላይ በትክክል አርፎ ውበታችሁን ፍንትው አድርጎ የነበረበትን ያንን አንድ ምስል በጥልቀት እየተመለከታችሁት ነው። ያንን ፎቶ ለማንም በግልጽ እንደማታምኑት ያህል ስንት ጊዜ ደጋግማችሁ እንዳያችሁት እናንተና ልባችሁ ብቻ ነው የምታውቁት። አሁን ካላችሁበት ወቅታዊ የስሜት ስብራትና ቁስል አንጻር ልትሰሟቸው በፍጹም የማይገባችሁን ስሜታችሁን ይበልጥ የሚያደሙትን ዘፈኖች በጆሮ ማዳመጫችሁ እያዳመጣችሁ ነው። የትኞቹን ዘፈኖች እያልኳችሁ እንደሆነ ደግሞ ልባችሁ ጠንቅቆ ያውቀዋል። ስለ እናንተ ፍቅር፣ ስለ ትናንቱ ጣፋጭ ታሪካችሁ ለተሰራ የሲኒማ ፊልም ማጀቢያ ወይም ሳውንድ ትራክ አድርጋችሁ የሰማችሁትን እነዚያን ልብ የሚነኩ ዜማዎች በትክክል በተጨባጭ ከነበረውና በችግር ከተሞላው እውነተኛ ግንኙነታችሁ በላይ በአእምሯችሁና በምናባችሁ እጅግ አሳምራችሁ የሳላችሁትና የሰራችሁት ያ የፍቅር ፊልም ማጀቢያ አሁን ሙሉ በሙሉ በቁጥጥሩ ስር ውሏችኋል። ቀን ከሌት የኢንስታግራም ገጽ ወይም ሌሎች ሶሻል ሚዲያዎችን ደጋግማችሁ እየከፈታችሁ ነው። ምናልባት ዋናው ገጽ ወይም ሜን ፊድ ላይ ላይሆን ይችላል። ምክንያቱም ከዚያ በላይ ብልህና ማንም እንዳያውቅባችሁ የምትፈልጉም ናችሁ። ነገር ግን እኩለ ሌሊት አልፎ 7 ሰዓት ላይ ስልኩን በእጁ በሚይዝበት ሰዓት የሚያደርጋቸውን ስቶሪዎች ማየታችሁን ያ ሰው እርግጠኛ ነው። በዚያ በሚለጥፈው ፎቶ ጀርባ ላይ በደበዘዘ መልኩ የሚታየው ያ ሌላ ሰው ማን እንደሆነ ለማወቅና እንቆቅልሹን ለመፍታት ሌሊቱን ሙሉ አእምሯችሁን እያስጨነቃችሁት ይነጋል። ከዚያም አልፎ በተደናገጠው አእምሯችሁ ውስጥ ከዛ ሰው ጋር ረዥም ንግግሮችን እያደረጋችሁ ነው። አእምሯችሁ ውስጥ ብቻ የቀሩ እጅግ የረዘሙ በግልጽ ቃላት የተሞሉና ስሜትን ሙሉ በሙሉ የሚያደቁ የውስጥ ለውስጥ ንግግሮች በእውነተኛው ዓለም ልትናገሯቸው ይገባችሁ የነበረውና ያን ያልተናገራችኋቸው እውነቶች በሙሉ አውጥታችሁ የምትናገሩበት፣ እሱም በመጨረሻ ያ ሰው ጥፋቱን አምኖ ስሜታችሁንና ህመማችሁን የሚረዳበት የሆነ ነገር ተቋጭቶ ሰላም የምታገኙበት የሚመስል የብቸኝነት ምናባዊ ንግግር። በዚያ ምናባዊ ንግግር ውስጥ የሆነ ነገር የተቋጨና ሰላም ያገኛችሁ ይመስላችኋል። ነገር ግን ያ ሁሉ አልቆ በድንገት ወደ እውነታው ዓለም ስትነቁና ስትመለሱ ግን ሁኔታው ፍጹም ሌላ ነው። ያ ሰው ምንም የላከው አዲስ መልእክት ወይም ቴክስት የለም። ስልካችሁም ጭር እንዳለ ነው። ይህ ማንም በሌለበት ባዶ ክፍል ውስጥ ወደ እውነታው ዓለም መመለሳችሁና የዚያን ሰው አለመኖር በአእምሯችሁ ውስጥ ብቻችሁን ካደረጋችሁት ያንን ልብ ሰባሪ ንግግር በላይ ልባችሁን ይበልጥ ያደማዋል፣ ነፍሳችሁንም ያቆስለዋል። ከዚህ እውነታ ጋር እየታገላችሁ አእምሯችሁ ውስጥ ደጋግማችሁ ሂሳብ እየሰራችሁ ነው። ለመጨረሻ ጊዜ በአካል ከተገናኛችሁና በስልክ ካወራችሁ ስንት ቀናት፣ ስንት ሳምንታት አለፉ? ያ ሰው ስለ እናንተ እያሰበ ይሆን ወይስ ሙሉ በሙሉ ረስቷችኋል? ልክ አሁን ባለንበት ሰዓት በዚህ ሰከንድ ምን እያደረገ ይሆን? የበለጠ የሚገርመው ደግሞ ግንኙነታችሁ ሙሉ በሙሉ ከማብቃቱ በፊት በነበረው ያንን ከባድ ጭንቀት ውስጥ የተናገራችሁት ያ አንድ ክፉ ቃል ይሆን ግንኙነቱን ለዘላለም ያበላሸውና ወደዚህ ፍጻሜ ያመጣው እያላችሁ ራሳችሁን ትቀጣላችሁ። እናም ልባችሁ በጣም እውነተኛ በሚሆንበት ጊዜ በዚያ ማንም በሌለበት ከሌሊቱ 9 ሰዓት በጭላንጭል ብርሃን ወይም ደግሞ ሙሉ ትኩረታችሁን ሰጥታችሁ በንቃት መስራት በሚገባችሁ በዚያ ቀን ከሰዓት በኋላ ባለው የሥራ ሰዓት ውስጥ ራሳችሁን ትልቅ ተረት እየነገራችሁት ነው። ያ አእምሯችሁን የሚያታልለው ሰው ተረት ደግሞ ይዘቱ በግምት እንዲህ የሚል ነው። በጣም ድንቅና ፍጹም ፍቅር ነበረን። ከዚህ በፊት በሕይወቴ እንደዚህ አይነት ጥልቅ ስሜት በፍጹም ተሰምቶኝ አያውቅም። ወደፊትስ በሕይወቴ ሙሉ እንዲህ አይነት ጣፋጭና ልብ የሚነካ ስሜት እንደገና ይሰማኝ እንደሆነ አላውቅም የሚል። ምናልባት በጣም ፈጥነን በቀላሉ ይሆን ተስፋ የቆረጥነው? ምናልባት የሕይወቴ
እውነተኛ ዕጣ ፈንታና ብቸኛው አጋሬ ያ ሰው ብቻ ነበር እያላችሁ ራሳችሁን በጥርጣሬ ታሰቃያላችሁ። እናም ዛሬ የተወሰነ ደቂቃ ብቻ ትኩረታችሁን እፈልጋለሁ። ምክንያቱም ስለዚህ ነገር ልነግራችሁ የምፈልገው በጣም ወሳኝ ሚስጥር ስላለ ነው። ስለዚያ ለራሳችሁ ስለምትነግሩት ተረት፣ ስለ ገዛ አእምሯችሁ ውስብስብ ስራና የቀድሞ ፍቅረኛችሁ ወይም ኤክሳችሁ በአእምሯችሁ እጅግ አሳምራችሁ በምናባችሁ ስትስሉትና ስታመልኩት በሳይንሱ ዓለም በትክክል ምን እየተከሰተ እንዳለ በግልጽ ልነግራችሁ እወዳለሁ። ትዝታ ማለት የተከሰተውን ነገር ልክ እንደወረደ በቪዲዮ ቀርጾ እንደሚያስቀምጥ ታማኝ የቀረጻ ማሽን አይደለም። እኛ ሁልጊዜ ትዝታዎቻችንን ልክ በትክክል እንደተፈጠሩና ታማኝ እውነተኛ አድርገን የምናያቸው። ነገር ግን እውነታው እንደዚህ አይደለም። አንድ የቆየ ትዝታ ወደ አእምሯችሁ በጠራችሁትና በምናባችሁ በሳላችሁት ቁጥር ያንን የድሮ ክስተት ስም ብላችሁ መልሳችሁ እያጫወታችሁት አይደለም። ይልቁኑ ትዝታውን በዚያው ቅጽበት እንደ አዲስ እየሰራችሁትና እየገነባችሁት ወይም ደግሞ ሪኮንስትራክት እያደረጋችሁት ነው። እያንዳንዱ አዲስ የትዝታ ግንባታ ደግሞ ልክ አሁን ትዝታውን በምትስሉበት ሰዓት ባላችሁበት ወቅታዊ የስሜት ደረጃችሁ፣ አሁን ባላችሁበት የብቸኝነት ፍላጎታችሁና ስለ ማንነታችሁና ስለ ህይወታችሁ ትርጉም አሁን ባለው አጠቃላይ አመለካከታችሁ እየተቀባና እየተቃኘ የሚመጣ አዲስ ስዕል ነው። ይህን እውነት የኮግኒቲቭ ስነ ልቦና ባለሙያ ኤልዛቤት ሎፍስት ምርምሯ በግልጽና በማያሻማ መልኩ አረጋግጣለች። እሷ በትዝታ መዛባትና መላላት ወይም ሜሞሪ ዲስቶርሽን ላይ ያደረገችው ይህ ታላቅ ምርምር የሰው ልጅ ትዝታ ምን ያህል በቀላሉ ሊቀለበስ፣ ሊሰረዝና ሊቀየር እንደሚችል በተጨባጭ አሳይታናለች። በትናንቱ ታሪካችን ውስጥ በፍጹም ያልነበሩ ዝርዝር መልካም ነገሮችን በምናባችን እንጨምራለን። በተቃራኒው ደግሞ በትክክል የነበሩትን መጥፎ ዝርዝር አጋጣሚዎችን፣ ጠባሳዎችን ወይም ደግሞ ቁስሎችን ከአእምሯችን ላይ ፍቀን እናስወግዳለን። ባጭሩ አሁን ላይ የምናየውን፣ አሁን ላይ በውስጣችን የሚሰማንንና በትክክል እውነት እንዲሆን የምንፈልገውን ነገር ሁሉ እንዲሰማን ስንል የገንዛ አእምሯችን ሳናውቀውና ሳናስበው የተፈጠረውን እውነተኛ ታሪክ ገልብጦ እንደ አዲስ ይጽፈዋል። አሁን ይሄንን ሳይንሳዊ እውነት በቅርቡ ላጣችሁት ወይም ላበቃው የፍቅር ግንኙነታችሁ ላይ አምጥታችሁ ተግብሩት። በአሁኑ ወቅት አእምሯችሁ ሙሉ በሙሉ በማጣትና በሐዘን ስሜት ወይም ደግሞ ስቴት ኦፍ ሉዝ ውስጥ የሚገኘው እና በዚህ ማጣት ውስጥ በሚሆንበት ጊዜ አእምሮ እጅግ በጣም የተለየና አስቀድሞ ሊገመት የሚችል ዝንባሌ ያሳያል። ይህ ዝንባሌው የጠፋውንና ያጣችሁትን መልካም ትዝታዎች ብቻ አጉልቶና አግዝፎ እንዲታያችሁ ያደርጋል። በተቃራኒው ደግሞ መጥፎ የነበሩትን ትዝታዎቻችሁን በሙሉ ይፍቃል፣ ከአእምሯችሁ ይደብቃል። ይህ የአእምሮ ዝም ብሎ መቅበዝበዝ ወይም የአጋጣሚ ነገር አይደለም። ይህ የአቅም ማነስም አይደለም። የውስጥ ድክመታችንን መገለጫ በፍጹም አይደለም። ይህ በነርቭ ሳይንስ ጥናት የተረጋገጠ ኒውሮሎጂካል ክስተት ነው። ያኔ አብራችሁ ያሳለፋችኋቸውን የሙቀት፣ የጥልቅ ትስስር፣ የደስታ፣ የሳቅና የቅርበት ጊዜያትን ብቻ በአእምሯችሁ ውስጥ እጅግ ደምቀውና ሕያው ሆነው ይከሰታሉ። ነገር ግን ያ ሰው ሁልጊዜ ያሳያችሁ የነበረው ተደጋጋሚ የንቀትና የቸልተኝነት ባህሪ በጓደኞቹ ፊት እናንተን ዝቅ አድርጎ ያደርጋችሁ የነበረው ያ ክፉ መንገድ፣ እነዚያ በየሳምንቱ እሁዶች በተመሳሳይ አሰልቺ ምክንያት የሚነሱና መውጫ የሌላቸው የሚመስሉ ከባድ ጭቅጭቆቻችሁ፣ እነዚያ ሁሉ መጥፎ ትዝታዎች በአእምሯችሁ ውስጥ እየደበዘዙ እየቀዘቀዙና በተለያየ ምክንያቶች እየተሸፋፈኑ ይመጣሉ። በስተመጨረሻም በተጨባጭ ከነበራችሁበት እውነተኛ ግንኙነት ይልቅ ቢያንስ በ40% የተሻለና እጅግ ያማረ ፍጹም ግንኙነት እንደነበራችሁ አድርጋችሁ እንድታስታውሱ ትገደዳላችሁ። በተጨማሪም በተመሳሳይ ሰዓት በገዛ አእምሯችሁ ውስጥ እየተከሰተ ያለው ሌላኛው ትልቅ ሚስጥር ደግሞ ይህ ነው። በዚያ በግንኙነት ውስጥ በነበራችሁበት ወቅት የአእምሯችሁ የሽልማት ማዕከል ወይም ሪዋርድ ሲስተም ወይም ዶፓሚን የሚመነጭባቸው የአንጎል ክፍሎች ከቀድሞ ፍቅረኛችሁ መገኘትና
አብሮ መሆን ጋር ሙሉ በሙሉ ተላምደውና ተዋህደው ነበር። አእምሯችሁ ሁልጊዜ የፍቅረኛችሁን መገኘት በጉጉት እንዲጠብቅና እያንዳንዱን የህይወት እቅዱን በፍቅረኛችሁ ዙሪያ ብቻ እንዲያደርግ ተላምዶ ነበር። እናም ያ ፍቅር ሲያበቃና ግንኙነቱ ሲቋረጥ ያ አእምሯችሁ በጉጉት የሚጠብቀው የሽልማት ሰንሰለት በከፍተኛ ሁኔታ በድንገት በኃይል ይበጠሳል። ይህ አስቀድሞ የለመደውን የአእምሮ ሽልማት በኃይል የማቋረጥ ሂደት ከነርቭ ሳይንስ አንጻር አንድ ሰው ሱስ ሲያቆም ከሚሰማው ከባድ የሱስ ማቋረጫ ስቃይ ወይም ደግሞ ዊዝድሮዋል ጋር ፍጹም አንድና እኩል ነው። ይህ ዝም ብሎ በምሳሌ ለመግለጽ የሚነገር ስነ ጽሑፋዊ አገላለጽ አይደለም፣ እውነተኛ ሳይንሳዊ ሀቅ ነው። ውድ ቤተሰቦቻችን ፓርት 2 እንዲቀጥል አስተያየታችሁን አጋሩን። ሰላም ቆዩ።